የነጻነት ወርቅነህ ባለቤት እጅግ በጣም አነጋጋሪ የሆነውን ውሸት አጋልጣለች። ከዚህ በፊት የነጻነት ታናሽ ወንድም የሆነው ሰው ዩቲዩብ ላይ ቀርቦ አስናቀ የተባለው የነጻነት ጓደኛ የቀለበት ስነ ስርዓታቸው ቀን እንዳልነበረ ፈጽሞ ተናግሮ ነበረ። ትላንት ማታ ኢቢኤስ የሻይ ሰዓት በተሰኘው ፕሮግራም ላይ ለሐውልት ምረቃ መጥታ የቀረበችው የነጻነት ወርቅነህ ባለቤት ይህ ፍጹም ውሸት መሆኑንና ጓደኛው አስናቀ በእነሱ የቀለበት ስነ ስርዓት ቀን ላይ እንደነበረ እንዳውም በቀልድ መልክ እጃቸውን ለቀለበት እንዲያነሱ ያደረገን እሱ ነው በማለት በቀለበት ስነ ስርዓቱ ቀን የነጻነት ወርቅነህ ጓደኛ የሆነው አርቲስት አስናቀ በቀለበት ስነ ስርዓታቸው ቀን እንደነበረ በፎቶ ጭምር አጋልጣለች። ከዚህ በፊት ታናሽ ወንድሙ እኔ በቀለበቱ ቀን ነበርኩ ፈጽሞ አስናቀ በዛ ቀን አልነበረም ያለው ንግግር ውሸት መሆኑን ተናግራለች ማለት ነው። ተጨማሪም በቅርቡ የተመረቀው የአርቲስት ነጻነት ወርቅነህ ሐውልት ላይ እንዲሁ እሱን እንደማይመስል አብዛኛው ሰው በሰጠው አስተያየት መሰረት እሷም ያንን ተጋርታለች። ሐውልቱ እሱን እንደማይመስል ነገር ግን ወደፊት ሊስተካከል እንደሚችል ጠቁማለች ማለት ነው። ሙሉውን ቪዲዮ ኢቢኤስ የሻይ ሰዓት ላይ ገብታችሁ መመልከት ትችላላችሁ። በተጨማሪም በቅርቡ በምንሰራላችሁ ቪዲዮ ከሼህ መሐመድ አሊ አላሙዲን 48 ሚሊዮን ብር በስጦታ የተሰጠው ድምፃዊ አለ። ይህ ድምፃዊ ማን ነው የሚለውን በቪዲዮ እናቀርብላችኋለን ማለት ነው። አዳዲስ ኢንፎርሜሽን ማየት ከፈለጋችሁ ይህን ቻናል ሰብስክራይብ፣ ላይክ አድርጉ። እናመሰግናለን።